ተሙ ነው አይደል የመጣው? አዎ ተሙ ከመጣ ነው። እስቲ ከፍተን እናያለን። እስቲ ታይ ሰርፕራይዝ ለኔ ነው አንተ ነው ሰርፕራይዝ ለአንተ ነው። ዋው እቺ ምንድን ናት? እሷ ምርኩዝ ከዘራ ወይ ከዘራ ማለት ነው አይደል? ከዘራ ፍታት እስቲ ፍታትና ፍታት ያመጣ ለማን ይሄ ለሽማግሌዎች ነገሩን ያሟላል። በኪሱ ላይችን ይዘመዶት ስላለ ማለት ነው። አይ ጥፍጥፍ ትደረጋለች፣ ጥፍጥፍ ትደረጋለች። ታጣጣትና በጣም ደስ የሚል ቃል ይሄ ለሀገር ለአባቶቻችን ሽማግሌዎች ቢይዙ እናያታለን። ማብራት አላት ደግሞ ባትሪም አለው አይደል? ማብራት በጣም ባትሪ ይደረግላታል። ድንጋይ ቻርጅ ምናምን ነው ወይስ ድንጋይ ነው? ድንጋይ ነው የሚደረገው። ማሻአላ ማሻአላ። ይሄ በጣም ነው የተመቸኝ። ለኔ ይሆናል። ኧረ በማታ ለኔ ይሆናል። በጣም አሪፍ ነች። እንደዚህ ማለት በራሷ ትቆማለች። ለካ በራሷ ትቆማለች። ከዛ እንደዚህ ባትሪ አብርተህ ምናምን አንተ ይሄ እንኳን ማሻአላ። እቺ በጣም ታምራለች፣ ተመችታኛለች። በጣም የተመቸችኝ እቺ እንደዚህ ናት። ስትደረግ ያው እንደዚህ ማለት እንደዚህ በጣም አሪፍ ለማሻአላ በጣም አሪፍ እቺ ተመቸችኝ በጣም እና እቺ እንደዚህ ነው። በቃ እንደዚህ ታደርግና ያው እንደዚህ ነው። ቀለል ያለች እቃ በኪስ ላይ ተመለስ ማለት ነው። ማሻአላ ማሻአላ። እቺስ እሷ ቧንቧ ቅርጽ ማውጫ የቧንቧ ቅርጽ ማውጫ ፕላስቲኮችን ጎማዎችን ቱቦዎች ማለት ነው። ከቆረጥክ በኋላ በራሱ ቅርጽ አውጥተህ ማሰር ትችላለህ ማለት ነው። በራሱ ሶስቱ ምንድን ነው? ሶስት የሆነው የተለያየ መጠን ቀያይር ለመሞከር ሰፊ ያለ ቀጠን ያለ መካከለኛ በሚባለው ነው ማለት ነው። እቺ ደግሞ ምንድን ናት? እሷ ላምባ አንተ ወጣ ስትል አምፖል ማለት ነው። አምፖል ይከፈታል። ባትሪ ይደረግላቸዋል። መናፈሻ ምናምን ባትሪ ያደርጋል። እዚህ ሶስት እስተሳየቸው ቅርብና ሳይ ለሪሞት የምንጠቀመው ድንጋይ ባትሪ እሷንም ከፈለክ በእሷ የሚሰራ ማለት ነው። አዎ ድንጋይ ከዚህ በጣም አሪፍ ናት። እንደዚህ ተጓዥ መንገደኛ ምናምን ስትሆን እንደዚህ እቺን ቀለል ያለች አማራጭ መጠቀም ይቻላል ማለት ነው። ታንጠለጥላታለህ። አሁን እሷ ማንጠልጠያ በጣም አሪፍ ናት። እንግዲህ እቺን መግዛት ይኖርብኛል። እቺ በብዛት ታስፈልጋለች። በጣም አሪፍ ቃላት። እንደገና እቺስ ምንድን ናት? እሷ ያው የጎማ እሷም ቱቦ ቅርጽ ማውጫ ቅርጽ ማውጫ ናት። አንተ የቧንቧ ባለሙያ ነህ እንዴ? ሁለገብ ይሄ እቺ እንትን ናት። ሻምፖ በቃ ምንም እዛ እቺን አይቻታለሁ። ሻምፖ በጣም ለሁሉም ቢጠቀመው በጣም አሪፍ አይሆንም። ምንድነው ከፀጉራችን ውጪ የትም ቢዳረስ ቆዳ ምናምን አይይዝም። ፀጉራችን ላይ ብቻ ነው የሚሰራ። ያጠቁራል። እንደዚህ ራሳችን ብንጠቀመው ቆዳችንን የሚያጠቁራል። እቺ ለየት የሚያደርጋት እንደ እንትን ትቀባታለህ፣ ሙሉ ትቀባለህ። ታጠበው ሻምፖ ነው፣ የፍራፍሬ ነው፣ ከፍራፍሬ የተሰራ ነው ማለት ነው። ያው እነኚህ በጣም አሪፍ ናት። ለጓደኞቼ ምናምን በብዛት ይሄስ ምንድን ነው? እሱ እንትን አላህ መሰለን ለሽ ሁዋ ይሄ እንትን የቆሻሻ ደም የቆሻሻ ደም ማስወገጃ ነው። በላይተር ነገር እየለከስክ ጀርባ ለፍን ይኸው እንትን አለው፣ ጎማ አለ ይመጣል። ዋግም ይባላል። ዋግም እሱን ደረግና ፓምፕ አለው ከታች ሁሉ ነገር ከቤት ማለት ነው። ዋግም ያውን የኛ ዋግም ነው። ቱቦ በዛ ፓምፕ ሲደረግ ቆሻሻ ደምን ይመጣል። ጉልበታቸው ጀርባ ጉልበት በተለያየ መጠን ማለት ነው። ሳይዝ ማለት ነው። እዩት እንግዲህ ያው በተለያየ መጠን ነው ያለው።
ጀርባ ማሳጅ ዋግም እንደዚህ የቆሸሸ ደም ማስወገጃ ነው እንዳለ ተክላላ ማለት ነው። ጀርባ ላይ ጀርባ ብቻ ነው ወይስ ጉልበት ራሱ ሪህ የሚባል በሽታ አለ አይደለም? ጉልበት መንቀሳቀስ ማይችል እሱን መምጠጫ እንትን ዋግም ሳብሬው እንደዚህ ቆሻሻ እንደዚህ እስቲ ሳብ ያደርጋል ማለት ነው። ፍን ስለተደረገ እዚህ ጋር ደሙን መጥቶ ያወጣል ማለት ነው። እንደዛ ስታደርገው ደሙን ቆሻሻ ደምን እናስወግዳለን ማለት ነው። አንተ እስቲ ቆሻሻ ደም እስቲ ያው በዚህ ሰውነት የቱ ጋር ነው የሚኖረው? እጄ ከመቅጠኑ የተነሳ አላፍን አለ። እቺን መሸፈን ሙሉ ለሙሉ ማፈን አለ። ያው ለዛ ነው እዚህ ጋር አረብ ወድቃ ኩላሊት ነው ቼክ ላደርግበት ፈልጌ ይሰራል ወይስ አይሰራም? ኧረ በደንብ ነው የሚሰራው። አልሸጠውም ግን ኩላሊቴ እንደሚሰራ እንደማይሰራ ለማረጋገጥ ያህል። ሌላስ ሌላ ምን አለ? እቺ ለየት ባለ እንደ የተቀመጠች ዋው ማሻአላህ ቀለል ያለች የቡና በቀላሉ እንትን መስራት ስንፈልግ ቡና ማፍያ ዋው ማሻአላህ በከሰል ከፈለጋችሁ በ3 ደቂቃ በ2 ደቂቃ ማሻአላህ በቃ በፍጥነት ማለት ነው። ማሻአላህ እንደዚህ ትፈታለች። ይዋ በጣም በቀላሉ አሪፍ። በዚህ ሰዓት በጣም ብዙ ተጠቃሚ ያላት ነው። እዚች ጋር ፍጭ ቡናችንን እዚህ ጋር ውሃ እናስገባለን። ይሄው አጠቃቀሙ እዚህ ጋር ውሃ እንጨምራለን በምንፈልገው መጠን ውሃ መጨመር። እዚህ ጋር ቡና የተፈጨውን እዚህ ጋር እናደርጋለን። ከዛ በኋላ እቺን መዝጋት ነው። በጥንቃቄ ነው እንግዲህ ስንዘጋ እንደዚህ ያፈነገለ ምናምን መሆን አለበት። እንደዚህ መቅጠም አለበት በደንብ። ስለዚህ እያፍለቀለቀ እዚህ ጋር ነው ውሃው ቡናው አጣርቶ የሚያወጣው ከላይ የሚያስቀምጥላችሁ። ማሻአላህ በቀላሉ በ2 ደቂቃ ያለማንም እገዛ በራስ ቡናህን አጣርቶ በቃ መጠጣት ብቻ ነው። አፍሊልኝ አፍላልኝ የሚል ነገር ያስቀረች በቀላሉ የዘመኑ በጣም ወሳኝ የሆነች ዕቃ ናት። ማሻአላህ እቺንም ማሻአላህ እቺ በጣም አሪፍ ዕቃ ናት። ወንደላጤ ወጥቶ በቃ ምን ልበለው ወጣ ስትል እንደገና ከከተማ ወጣ ስትል ብዙ ነገር ስቶቮች ላይ ምናምን እቺ በጣም አሪፍ ዕቃ ናት። እና ሌላ ማሳያችሁ ነገር ቢኖር በቃ እነዚህ የመሳሰሉትን ከሌላም አማራጭ እንደዚህ አይነት ዕቃ የምትፈልጉ ከሆነ በዚህ ዩቲዩብ ቻናላችን ሰብስክራይብ እያደረጋችሁ የምትፈልጉትን ዕቃ እያስመጣን ወደ እናንተ መላክ እንችላለን። በዚህ በኮሜንታዊ ጻፍ የምትፈልጉትን ዕቃ መጻፍ የምትፈልጉበት ቦታ ሪያድ አካባቢ ያላችሁ ማድረስ እንችላለን። ስለዚህ በዚሁ እናመሰግናለን። شكرا لنا. عفوا.